ሰላም እንዴት አላችሁ? የማወቅ ቲዩብ ቤተሰቦች ቅድመ ትዳር ስልጠና ላገቡም ላላገቡም እህት ወንድሞቼ ይድረስ ብያለሁ። አድርሱልኝ። ከማግባታችን በፊት መብትና ግዴታችን አውቀን ራሳችን ማንነታችን አውቀን ወደ ትዳር እንግባ። ወጣቶች በተለይ የቅድመ ትዳር በጣም አስፈላጊ ነው። ወደድኳት ወደደች ተባብሎ ተጋብቶ ብዙ ሳይቆዩ በቃ ካለሷ መኖር አልችልም ያሉ ትዳሮች እንዴት ፈረሱ ብላችሁ ብትሉኝ ፍቅር ብቻ ፍቅር መግቢያ በር እንጂ አያኖርም። ስለዚህ ስሜትም ይበርዳል የሆነ ሰዓት። የሚያኖር ምንድነው? ጸባይ፣ መግባባት፣ መወያየት ስለሆነ ማለት ነው። በጣም ወጣቶች ሲበዛ በዚህ ጉዳይ ላይ ይጎዳሉ። እኔ ባለትዳሮችን ብታዳምጡት ደስ ይለኛል። ብዙ ባለትዳሮች አሁን ላይ በጣም እየተበጣበጡ እየተራበሹ እንዳይኖሩም እንዳይላቀቁም ችግር የሆነ ትዳሮች አሉ። እኔ ለባለትዳሮችም ለወጣቶችም ነው እንዲሰሙት እንድታቀርቡልኝ የምፈልገው። ስለዚህ ካለሷ አልኖርም ያሉ ሰዎች እንዴት ይለያያሉ ብላችሁ ካላችሁ በቃ እንደጠበቁት አይደለም ነገራቶቹ። በስንት ሽማግሌ ብዛት ተጋብተው ብዙ ሳይቆዩ አለያዩኝ ብለው የሚመጡ አሉ። እና ያ ምንድነው ካላችሁ መግባባትን የአንዱን አንዱ ችግር መረዳዳት ስላልቻሉ ነው። መወያየትን ስላልቻሉ ነው። ቀድመው መሰረቱን ስላላሳመሩት ነው። ወደደች ወደድኳት ስለሆነ ነው። እና ስለዚህ ቀድመን መሰረታችን እናሳምረው እላችኋለሁ። በሴት አይን መታየት በጣም ደስ ይላል። በወንድ አይን መታየት ደስ ይላል። ወጣትነት ደስ የሚል ስሜት ነው። ሁሉም ይሄን የማይፈልገው አለ ብዬ አላስብም። ግን እሱ እንዳለ ሆኖ ራስን ማወቅ፣ እኔ ምን አለኝ፣ እኔ ምን አይነት ጸባይ አለኝ፣ ምን ጥሩ ጎን አለኝ። ሰው ነንና ጥፋት አይጠፋም። ብዙውን ጊዜ ከ18 እስከ 30 ዓመት ያሉ በፍቅር በጣም ከተጎዱ በኋላ ለማመን ይከብዳቸዋል። ለምንድን ነው ብላችሁ ካላችሁ ቀደም ተጎድተዋል። ለዛ ነው ብዙ ማመን የሚከብዳችሁ ማለት ነው። አሁን በ16 ዓመቷ የወለደች ህፃን አለች። በፍቅር ምንነቱን ሳታውቁ ወይ በቤተሰብ ግፊት ነው የገባችው ወይም ሳታውቅ ከዚያ በኋላ ህይወቷን ለማመን በጣም ነው የሚከብዳል። ስለዚህ ቅድመ ጋብቻ ትምህርት ዋናው ትምህርት ላላገቡ ወጣቶች በጣም ይመከራል። ስለዚህ ተማሩን። ያውቅ አይደለም ሁሌ የምላችኋል። ለእኔ መፍትሄ ስፈልግ ለእህቶች ለወንድሞች የሚሆን መፍትሄ ስላገኝ እኛ ሀገር ላይ ሙሉ በሙሉ ምንድነው ችግሩ ካላችሁ ቀድሞ ያለማወቅ ነው። በቃ ሌላ ችግር አይደለም። አሁን ፍርድ ቤት ላይ ብትሄዱ የሆነ አጋጣሚ ገጥሞኝ ሄጄ አይቼው ማለት ነው ፍች ነው። ይሄ ግን ምንድነው ብዬ ከራሴ ጋር ሳይና ሳጣራ አሁን ይሄ ችግሩ ቀድሞ ያለማወቅ ነው። ቀድሞ ራስን ማንነትን ያለመረዳት ነው። ወይ በቤተሰብ ግፊት ነው፣ ወይ እድሜ ሄደ ነው፣ ወይ እድሜሽ ሄደ ነው። እንደዛ ተብሎ በመግባት ነው ብዙ ትዳሮች እንዳይሳኩ እንዳይዘልቁ ያደረጋቸው ማለት ነው። ስለዚህ ጥሩ ሪሌሽንሺፕ እና ጥሩ ያማረ ትዳር ጥሩ ቤተሰብ ለመመስረት ቀድመን እንዘጋጅ። ቀድመን መብትና ግዴታችን እንወቅ። እሱን ካወቅን ያማረ ትዳር ጥሩ ቤተሰብ ችግሮቻችን የማይጣላ ቤተሰብ የተሳካ ቤተሰቦችን ይውብኝም። እነሱ እኮ የማይጣሉ ሆነው አይደለም፣ ግን ችግራቸው አፈታታቸው ይለያል። በመመካከር በመረጋጋት በመወያየት ነው የሚፈቱት። ለዛ ነው ብዙውን ጊዜ ደስ የሚል ኑሮ የሚኖሩ ግን አንድ በጣም ደስ የሚል ኑሮ የሚኖሩ ትዳራቸው የሰመረ የሚባሉ ሰዎችን አገኘውና ጠየኳቸው። እንደው ምንድን ነው ግን እንደኛ የሚጣላል አለኝ። እንዴት ስለው እናንተማ ሰላም አይደለም የምትኖሩ አልኩትኝ። አይ እኔ እንደኛ የሚጣላል ብዬ አላስብም አለኝ። እንዴ እናንተ እኮ ሰላም ነው የምትኖሩ ደስ ትላላችሁ አልኩት። እና እነሱ ምንድነው ሰላም የሆኑት ችግር አፈታት ይችላሉ። በቃ ይወያያሉ፣ ይመካከራሉ፣ ጊዜ ይሰጣሉ። ስለዚህ መወያየት፣ ማወቅ፣ መመካከር፣ መነጋገር፣ መደማመጥ፣ መስማት ትልቅ ቦታ አላችሁ በትዳር ውስጥ። ስለዚህ መጀመሪያ ራሳችን እንወቅ፣ ቅድመ ትዳር ትምህርትን እንውሰድ እላችኋለሁ። ላይክ አድርጉ፣ ቤተሰብ አድርጉ። አድካሚ ነው ይሄ ስራ መስራት። እኔ ሰዓት ኑሮ ጊዜ ኑሮኝ አይደለም፣ ግን ለራሴ ስማር ለአንድ እህት ለአንድ ወንድም ይሄ መልእክት ቢደርስልኝ ደስ ይለኛል። ላይክ ሰብስክራይብ አድርጉ፣ ቤተሰብ ይሁኑ።